ሰላም ለእናንተ ይሁን ቅዱሳኖች፣ እንዴት ናችሁ? የጌታ ሰላምና ጸጋ ይብዛላችሁ። እግዚአብሔር ትልቅ አምላክ ነው። ዛሬም ደግሞ እንጸልያለን አብረን ከኔ ጋራ። ሃሌሉያ። ጌታ መንፈስ ቅዱስ ይረዳኛል፣ እናንተንም ይረዳችኋል። እግዚአብሔር መልካም ነው። ሁል ጊዜ እግዚአብሔር መልካም ነው። እግዚአብሔር ለልጆቹ ሁል ጊዜ መልካም ነው። ይሄ ክፉ ዘመን ነው። በዚህ በክፉ ዘመን ማምለጥ የምንችለው እንደ እግዚአብሔር ቃል በመኖርና እንደ እግዚአብሔር ቃል በመጸለይ ቃሉን በመፈለግ ነው። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ዛሬ ደግሞ የእግዚአብሔርን ቃል አይተን እንጸልያለን። ጌታ ኢየሱስ ክርስቶስ ስሙ ይባረክ። አንድ ቦታ ላይ አነብና እንጸልያለን። ጌታ ይረዳናል። እግዚአብሔር መልካምን ነገር ያደርጋል። እግዚአብሔር መልካምን ነገር በማድረግ የታወቀ አምላክ ነው። ክብር ለኢየሱስ ክርስቶስ ይሁን። ትንቢተ ኢሳይያስ 52 1 ላይ 2 ላይ ከዛ ደግሞ አለፍ ብያነብዋለሁ። እናንተ ሁሉንም አንብቡት። ኢየሱስ ክርስቶስ ጌታ ነው። ምክንያቱም እንደ እግዚአብሔር ቃል ስንጸልይ መልካም ይሆናል። አነብዋለሁ። ጽዮን ሆይ ተነሺ ተነሺ፣ ኃይልን ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና እርኩሰት ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽን ልበሺ። ትቢያን አራግፊ፣ ኢየሩሳሌም ሆይ ትቢያን አራግፊ። ተነሺ ተቀመጪ፣ ሙርከኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ ይላል። ክብር ለኢየሱስ ክርስቶስ ይሁን። ወደታች እንደገና ደግሞ ወረድ ብሎ ቁጥር 11 ላይ እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ፣ ከዚያ ውጡ፣ እርኩስን ነገር አትንኩ፣ ከመካከሏ ውጡ፣ ንጹዋን ሁኑ ይላል። ሃሌሉያ። እግዚአብሔር ይቀድማችኋልና በችኮላ አትወጡም፣ በመኮብለልም አትወጡም ይላል። እግዚአብሔር ይቀድማችኋል ይላል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የዛሬው ልጸልይበት የፈለግኩት ርዕስ ምንድነው? እሱ በክርስቶስ ኢየሱስ እስራትሽ ይበጠሳል፣ በክርስቶስ ኢየሱስ እስራትህ ይበጠሳል የሚል ነው። ክብር ለኢየሱስ ክርስቶስ ይሁንለት። ሃሌሉያ። እስራትሽ ይፈታል፣ እስራትህ ይፈታል። በኢየሱስ ክርስቶስ እስራትህ ይፈታል፣ እስራትሽ ይፈታል፣ እስራቴ ይፈታል። ኢየሱስ ክርስቶስ ጌታ ነው። ምክንያቱም ለእግዚአብሔር የሚሳነው ነገር ምንም ነገር ስለሌለ። ክብር ለጌታ ይሁንለት። ሃሌሉያ። እስቲ ጌታን እየባረክ ነው እንጸልይ። ጌታን እያመሰገንን እንጸልይ። እስቲ ጌታን ከፍ ከፍ እያደረግነው እንጸልይ። እስቲ ወገኖች ጸልዩ። ይሄ ዘመን በምንድን ነው የምናመልጠው ቢባል ወደ እግዚአብሔር በመጠጋጋት ፊቱን በመፈለግ። ሃሌሉያ። ባለፈው አንድ ትንሽ ቪዲዮ ለቅቄ ነበረ። በዛች ቪዲዮ ፊቱን የሚፈልጉ አያፍሩም፣ እንደገና ደግሞ የጥፋት ውሃ ወደ እነሱ አይቀርብም የሚል አጠር ያለች ቪዲዮ ባለፈው ልኬ ነበር። ባለፈው ሳምንት ለቅቄ ነበር እና አሁንም ደግሞ ኢየሱስ ክርስቶስ ጌታ ነው። በኢየሱስ ክርስቶስ እስራትሽ ይፈታል፣ እስራትህ ይፈታል፣ እስራቴ ይፈታል። በኢየሱስ ክርስቶስ የቤተ ክርስቲያን እስራት ይፈታል። በኢየሱስ ክርስቶስ የብዙዎች እስራት ይፈታል በሚል ነው ዛሬ ልጸልይበት የምፈልገው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እስቲ ጌታን እያመሰገንን እንጸልይ። ጌታ ሆይ ተባረክ። ሃሌሉያ። አንተ አቅሜ ነህ፣ ተባረክ። አንተ ጉልበቴ ነህ፣ ተባረክ። አንተ ብርታቴ ነህ፣ ተባረክ። ሃሌሉያ። በአንተ መቆም ችያለሁ፣ ተባረክ። በአንተ ጌታ ሆይ መውጣት ችያለሁ፣ መግባት ችያለሁ፣ ተባረክ። ሃሌሉያ። የናዝሬቱ ጌታ ኢየሱስ ክርስቶስ ተባረክ። ዙፋንህ የተባረከ ይሁን፣ ማደሪያህ የተባረከ ይሁን። እንዳንተ ያለ ማንም የለም፣ እንዳንተ ያለ ማንም የለም፣ እንዳንተ ያለ ማንም የለም፣ እንዳንተ ያለ ለኔ ማንም የለም በሉት ወገኖች። እንዳንተ ያለ ለኔ ማንም የለም፣ እንዳንተ ያለ ለኔ ማንም የለም። የናዝሬቱ ኢየሱስ አከብርሃለሁ፣ አመሰግንሃለሁ፣ ከፍ ከፍ አደርግሃለሁ። የናዝሬቱ ጌታ ኢየሱስ ክርስቶስ እንዳንተ ያለ ለኔ ማንም የለም። የይሁዳ አንበሳ ባንተ ወጣው ባንተ ገባው
ባንተ የዘላለም አምላክ እግዚአብሔር መተንፈስ ችያለሁ። ባንተ ጌታዊ ወካርጌ መግባት ችያለሁ። ባንተ የዘላለም አምላክ እግዚአብሔር ሆይ ነድቼ ወጥቼ መግባት ችያለሁ። ባንተ ጌታ ሆይ ሁሉ ነገር ሆኖልኛል። ባንተ የዘላለም ሕይወትን አግኝቻለሁ። ሃሌሉያ። ከሁሉ የበለጠ ምንም ነገር ባይኖረኝ ባንተ ግን የዘላለምን ሕይወት አግኝቻለሁ። ባንተ ግን የከበረ ስፍራ ላይ ተቀምጫለሁ። ሃሌሉያ። ስሙ ለዘላለም የተባረከ ይሁን። ባንተ በከበረ ስፍራ ላይ አስቀምጠኸኛል። ባንተ የዘላለም ሕይወትን አግኝቻለሁ። ስም ለዘላለም የተባረከ ይሁን። ዙፋን ለዘላለም የተባረከ ይሁን። ኖ እስራኤልን የሚጠብቅ አይተኛም አያንቀላፋም ተብሎ በቃልህ እንደተጻፈ ለኔ እንደዛ ሆኖልኛል። ስምህ ይባረክ። ጠብቀኸኛል። ስምህ ይባረክ። ረኝነት በስቶልኛል። ስምህ ይባረክ። የናዝሬቱ ጌታ ኢየሱስ ክርስቶስ ስምህ ይባረክ። ባርኩት ይሄንን ጌታ፣ ከፍ ከፍ አድርጉት ይሄንን ጌታ። ሃሌሉያ። ስምህ ለዘላለም የተባረከው። እናመሰግንሃለን፣ ከፍ ከፍ እናደርግሃለን፣ እናነግስሃለን። የኔ ጌታ ስምህ ይባረክ፣ ስምህ ይባረክ። ተባረክ በሉት ወገኖቼ። ሃሌሉያ። ትናንትናን ያሻገረሽ እግዚአብሔር፣ ትናንትናን ያሻገረህ እግዚአብሔር ለነገም እሱ ታማኝ ነው። ዛሬ ታማኝ ነው። ለነገ ታማኝ ነው። ለሚመጣው ዓመት ወራት ሁሉ እሱ ታማኝ። ትናንትናን ያሻገረሽ ጌታ፣ ትናንትናን ያሻገረህ ጌታ፣ ትናንትናን ያሻገረኝ ጌታ የናዝሬቱ ጌታ ኢየሱስ ክርስቶስ እሱ ኤልሻዳይ ነው። እሱ አዶናይ ነው። እሱ ታማኝ ነው። ሃሌሉያ ሃሌሉያ። አመሰግንሃለሁ በሉት። አመሰግንሃለሁ ጌታ ሆይ፣ አመሰግንሃለሁ ጌታ ሆይ፣ ከፍ ከፍ አደርግሃለሁ ጌታ ሆይ፣ አነክስሃለሁ ጌታ ሆይ፣ አክብርሃለሁ። ሃሌሉያ። ምስጋናን የሚሰዋ እሱ ያከብረኛል ይላል። ሃሌሉያ። ክብር ለኢየሱስ ክርስቶስ ይሆንላት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዛሬም ትንሽ 1 4 5 ነጥቦች አጣጥር ያሉ እነዛን ተናግሬ ከዛ እንጸልያለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። የእግዚአብሔር ቃል ሲናገር ቅድም እንዳነበብኩላችሁ ተነሺ ኃይልን ልበሺ ይላል። ኢየሱስ ክርስቶስ ጌታ ነው። እንዲህ ብዬ ልጸልይ። የምትነሽበት ዓመት ይሁንልሽ። የምትነሽበት የምትነሳበት፣ አንገትን ቆዝመ ካለህበት፣ አንገትሽን ቆዝመሽ ካለሽበት የምትነሽበት የእግዚአብሔር ጸጋ ባንቺ ላይ ይለቀቃል፣ ባንተ ላይ ይለቀቃል፣ በኔ ላይ ይለቀቃል በጌታ በኢየሱስ ክርስቶስም። በዚህ ቦታ ላይ ጽዮን ሆይ ተነሺ ይላል። ኃይልን ልበሺ ይላል። ኢየሱስ ክርስቶስ ጌታ ነው። ኃይልን ልበሺ በጌታ በኢየሱስ ክርስቶስም። ኃይልን የምትለብሽበት፣ ኃይልን የምትለብስበት፣ ሃሌሉያ፣ የምትነሳበት፣ ለዓላማው የምትነሳበት፣ ለፍቃዱ የምትነሳበት እንዲያደርግልህ በጌታ በኢየሱስ ክርስቶስም ጸለይኩልሽ እህቴ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና እርኩሰት ከእንግዲህ ወዲህ አይገባብሽም ይላል። እርኩሰት ከእንግዲህ ወዲህ አይገባብሽም ይላል። ሁለተኛ ነጥብ፣ እርኩሰት ከእንግዲህ ወዲህ አይገባብሽም። እርኩሰት ማለት ምንድነው? እግዚአብሔር የማይከብርበት፣ እግዚአብሔር የማይታይበት ነገር ወደ አንቺ ከእንግዲህ አይገባም ይላል። ኢየሱስ ክርስቶስ ጌታ ነው። ቅድስቲቱ ኢየሩሳሌም ሆይ ሲል ቤተ ክርስቲያን ነው የሚናገረው። ዛሬ ብዙም ጊዜ ቤተ ክርስቲያንን ምሳሌ እያደረገ ይናገራል። ዛሬ ደግሞ መጽሐፍ ቅዱስ እንደሚናገረው መጽሐፍ ቅዱስ ለትምህርታችን፣ ለኔና ለናንተ ለትምህርታችን እንደተጻፈ የእግዚአብሔር ቃል ይናገራል። ስለዚህ ዛሬ ለኔ ነው የሚናገረው ይሄ ቃል። ስለዚህ ዛሬ ላንቺ ነው የሚናገረው ይሄ ቃል። ስሙ ለዘላለም የተባረከ ይሁን። ዙፋኑ ለዘላለም የተባረከ ይሁን። ማደሪያው ለዘላለም የተባረከ ይሁን። የናዝሬቱ ኢየሱስ ሃሌሉያ ሃሌሉያ። መንፈስ ቅዱስ ሃሌሉያ፣ መንፈስ ቅዱስ ሃሌሉያ፣ መንፈስ ቅዱስ ሃሌሉያ። ተነሺ ኃይልን ልበሺ ይላል። በጌታ በኢየሱስ ክርስቶስም ኃይልን የምትለብሽበት፣ ኃይልን የምትለብስበት 2008 ትናንትና ያሻገረ ጌታ በኃይል ኢየሱስ ክርስቶስ ጌታ ነው። ቃሉን ተሞልተክ
በመንፈስ ቅዱስ ተሞልተ የምትንቀሳቀስበት ዓመት፣ የምትንቀሳቀሽበት ዓመት፣ የምትንቀሳቀስበት ወራት፣ ቀናት እግዚአብሔር እንዲያደርግላችሁ፣ ሰዓታት ሁሉ እግዚአብሔር እንዲያደርግላችሁ ጸለይኩኝ። ኢየሱስ ክርስቶስ ጌታ ነው። ስሙ ለዘለዓለም የተባረከና የተወደሰ የተቀደሰ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሁለተኛው ነጥብ ደግሞ እርኩሰት ከእንግዲህ ወዲህ አይገባብሽምና ይላል። እርኩሰት አሜን። አንደኛ ምን አልኳችሁ? ተነሺ ኃይልን ልበሺ የሚል ነው። አንደኛ ኢየሱስ ክርስቶስ ጌታ ነው። ሁለተኛ ደግሞ እርኩሰት ከእንግዲህ ወዲህ አይገባብሽም። እግዚአብሔር የማይከብርበት፣ እግዚአብሔር የማይታይበት ነገር ከእንግዲህ ወደ አንቺ ምን አይልም? አይገባብሽም። እርኩሰት የሆነ ነገር ከእንግዲህ ወዲህ አይገባብሽም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በጌታ በኢየሱስ ክርስቶስ ስምና ስልጣን እንዲህ ብዬ ጸልያለሁ። እርኩስ የሆነ ነገር፣ እግዚአብሔር የማይከብርበት፣ እግዚአብሔር የማይታይበት ነገር ሁሉ በጌታ በኢየሱስ ክርስቶስ ስም ካንቺ የራቀ እንዲሆን፣ ካንተ የራቀ እንዲሆን በጌታ በኢየሱስ ክርስቶስ ስምና ስልጣን። ኢየሱስ ክርስቶስ ጌታ ወገኖቼ፣ እግዚአብሔር የማይከብርበት፣ እግዚአብሔር የማይታይበት ኃጢአት ነው። ኃጢአት፣ እርኩሰት፣ እግዚአብሔር እርኩሰት ከእንግዲህ ወዲህ አይገባብሽምና ይላል። በጌታ በኢየሱስ ክርስቶስም እርኩሰትን ከአካባቢሽ፣ ከሰፈርሽ፣ ከህይወትሽ ሃሌሉያ የምታስወግጅበት፣ ለእግዚአብሔር ሐሳብና ፍቃድ የምትጨክንበት እንዲያደርግልህ በጌታ በኢየሱስ ክርስቶስም ጸለይኩልህ። ኢየሱስ ክርስቶስ ጌታ። ሁለተኛው ነጥብ ምንድነው? እርኩሰት ከእንግዲህ ወዲህ አይገባብሽምና ይላል። በኢየሱስ ስም አይገባብሽም። በኢየሱስ ስም አይገባብህም። ሃሌሉያ። ለዓላማው ትጨክናለህ፣ ለፍቃዱ ትጨክናለህ። ይህን ጸሎት ሰምተህ በፊት እንደሆንከው አትሆንም። ታሪክህ ይቀየራል፣ ታሪክሽ ይቀየራል፣ የኔ ታሪክም ይቀየራል፣ የቤተ ክርስቲያን ታሪክ ይቀየራል። ኢየሱስ ክርስቶስ ጌታ ነው። አምኜ ነው የምናገር። አመንኩኝ ተናገርኩኝም ተብሎ እንደተጻፈ የእግዚአብሔርን ቃል 99 አይደለም 100% ነው የማምነው። ምክንያቱም በህይወቴ ላይ ብዙ ነገር አድርጎልኝ ስላየው፣ ብዙ ነገር ሰርቶልኝ ስላየው ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል ይታመናል። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ነጥብ ምንድነው? እሱ ጌጠኛ ልብስሽን ልበሺ የሚል ነው። ጌጠኛ ማነው? ሁለተኛው ነጥብ እርኩሰት ከእንግዲህ ወዲህ አይገባብሽም የሚል ነው። ክብር ለኢየሱስ ክርስቶስ ይሆንላት። ሃሌሉያ። ሶስተኛ ደግሞ ትቢያን አራግፊ ይላል። ትቢያን አራግፊ ይነሽ፣ ትቢያን አራግፊ። በቃ ባንቺ ላይ ያለ ኮተት፣ በኔ ላይ ያለ ኮተት፣ በቤተ ክርስቲያን ላይ ያለ ኮተት ትቢያን አራግፊ። ታውቃላችሁ፣ ትቢያ ቆሻሻ ነው። ቆሻሻ ነው። በቃ ቆሻሻ ነው። ዛሬም ወገኖቼ ትቢያን አራግፊ። የከበደሽን ነገር፣ በቃ ሸክም የሆነብሽን ነገር፣ አላስኬድ ያለሽን ነገር፣ አላስኬድ ያለህን ነገር አራግፈ እንድትነሳ ዛሬ ጸልያለሁ። አራግፈሽ እንድትነሽ ትቢያሽን አራግፊ ይላል። ሶስተኛው ነጥብ ትቢያሽን አራግፊ በኢየሱስ ክርስቶስም ጸልያለሁ። በመጨረሻ ላይ እነዚህን 4 ነጥቦች 5 ነጥቦች ከተናገርኩ በኋላ ከዛ በእነዚህ ላይ እንደ እግዚአብሔር ቃል ጸልያለሁ። ወገኖች ይሄንን ቪዲዮ ሰምቶ ኢየሱስ ክርስቶስ ጌታ ነው። የማይቀየር ሰው የለም። ኢየሱስ ክርስቶስ ጌታ፣ የማይለወጥ የለም። ኢየሱስ ጌታ ነው። ይሄንን ቃል ሳነብ በቃ የእግዚአብሔር መንፈስ ውስጤን በጣም ነው ተች ያደረገኝ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ትቢያን አራግፊ ይላል። ሶስተኛው ነጥብ በጌታ በኢየሱስ ክርስቶስም ትቢያሽ የተራገፈ ይሁን። ትቢያህ የተራገፈ ይሁን በጌታ በኢየሱስ ክርስቶስም። የኔ ትቢያ፣ የልጆቼ ትቢያ፣ የቤተ ክርስቲያን ትቢያ በኢየሱስ ክርስቶስም ተብትቦ የያዘ እንዳትነሳ ያደረገሽ እግዚአብሔር ለጠራሽ ዓላማ፣ እግዚአብሔር ለጠራ ዓላማ እልፍ እንዳትል ያደረገ በጌታ በኢየሱስ ክርስቶስም ትቢያ የሆነ ነገር በፊት የቆመ በፊትሽ የተቀመጠ በኢየሱስ ክርስቶስ ስም በተንኩት። በኢየሱስ ክርስቶስ ስምና ስልጣን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አሜን ብሎ ለተቀበለ ሁሉ ላመነ ሁሉ ይሆንለታል። ኢየሱስ ክርስቶስ ጌታ ነው። አራተኛው ነጥብ ደግሞ ኢየሩሳሌም ሆይ ትቢያን አራግፊ ተነሺ ይላል። ኢየሱስ ክርስቶስ ጌታ ነው። አንድ ላይ የተያያዘ ነው ከሶስተኛው ጋር። ኢየሩሳሌም ሆይ
ትቢያን አራግፊ ተነሽ ኢየሩሳሌም። ዛሬ ለኔና ላንቺ ነው የሚናገረን። ዛሬ ለኔና ላንተ ነው የሚናገረን መጽሐፍ ቅዱስ። ኢየሱስ ክርስቶስ ጌታ። ተነሺ እህቴ ሆይ ተነሺ፣ ወንድሜ ሆይ ተነሳ፣ ትቢያህን አራግፍ። ቆዝመሃል፣ አዝነሃል፣ አዝነሻል። ቆዝመሽ አትቀመጭ፣ አዝነሽ አትቀመጭ፣ አንገትሽን ደፍተሽ አትቀመጭ። ኢየሱስ ክርስቶስ ጌታ። ትቢያሽን አራግፈሽ ሐዋርያው ጳውሎስ እንደተናገረው የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ እንዳለ የኋላሽን እየረሳሽ የኋላህን እየረሳ ከፊት ያለ ለመያዝ በኢየሱስ ክርስቶስ የምትዘረጋበት የምትዘረጊበት እግዚአብሔር ጸጋውን እንዲያበዛልህ በጌታ በኢየሱስ ክርስቶስ በተሰጠኝ በልጅነት ስልጣን ጸለይኩልህ። በኢየሱስ ክርስቶስ በኢየሱስ መውጣት ይሆንልሻል። በኢየሱስ መውጣት ይሆንልሃል። በኢየሱስ ክርስቶስና ስልጣን ትቢያን አራግፈሽ መውጣት፣ ትቢያን አራግፈ መውጣት። ወደ ኋላ የሚጎትትሽ ነገር ትቢያን አራግፈሽ መውጣት፣ ትቢያን አራግፈ መውጣት በኢየሱስ ክርስቶስ ይሆንልሃል። በኢየሱስ ክርስቶስ አምነሽ ስትቀበይ ሆነልሽ። በጌታ በኢየሱስ ክርስቶስ ለኔም ሆነልኝ በኢየሱስ ክርስቶስ። ሃሌሉያ! ኢየሱስ ክርስቶስ ጌታ። ትቢያን አራግፊ ኢየሩሳሌም ሆይ ትቢያን አራግፊ ተነሺ። ኢየሱስ ክርስቶስ ጌታ ነው። ኦ ሃሌሉያ! ማስከለቫ አዲጋላቫ ሀዶስ ቴሌቬጀለቬ ዲያናማያ እግዚአብሔር ትልቅ ነው። ትቢያሽ ይራገፋል ወገኖቼ። አሁን እየጸለይኩ እያለሁ እንኳን ብዙ ትቢያዎች ሲራገፉ አያል ሬባጋላ ባሃጃ ሻክላ ዱጋ ሜራባሃዶስ ቴሌቬጀለቬ ዲያናማያ ትቢያሽ ሲራገፍ አያለሁ። የሚጎትትሽ ነገር ሲራገፍ አያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ሃሌሉያ። ሎባጋላቫ ጄላቫዱና ማጋላቫ ዲያና ማስኬሌቬጀለቬ ዲያናማያ ሎቦቦቦ ሴክሌቬጀለቬ ዲያና ማሳክላ ዱቫ ጋላቫ ዲያና ማሳ ትቢያሽ ይራገፋል። ተብትቦ የያዘሽ ሰንሰለት ይበጣጠሳል። ኢየሱስ ክርስቶስ ጌታ ነው። ኢየሩሳሌም ሆይ ትቢያን አራግፊ ተነሽ። በጌታ በኢየሱስ ክርስቶስ መነሳት ሆነላችሁ። መነሳት ሆነልሽ እህቴ፣ ወንድሜ መነሳት ሆነልህ። እህቴ መነሳት ሆነልሽ በጌታ በኢየሱስ ክርስቶስ ስምና ስልጣን። ሃሌሉያ! አንገትሽን ከደፋሽበት፣ ሃሌሉያ! ታስረሽ ከተቀመጥሽበት፣ ተስፋ ከቆረጥክበት በጌታ በኢየሱስ ክርስቶስ መነሳት ሆነ። አራግፉ መነሳት ሆነ። በኢየሱስ ስም ለኔ ሆነልኝ፣ ለቤተ ክርስቲያን ሆነ። በኢየሱስ ክርስቶስ ለዘር ማንዘሮቼ ሆነ፣ ለልጆቼ ሆነ፣ ለልጅ ልጆቼ ሆነ። መነሳት ሆነ፣ መሄድ ሆነ፣ ለቤተ ክርስቲያን ሆነ። በኢየሱስ ስም ሃሌሉያ። ሎፓካላቫጂና ማሳ ስመ ይባረክ። ሃሌሉያ። አራተኛው ነጥብ ደግሞ የአንገትሽን እስራት ፍቺ ነው። ሃሌሉያ። ዛሬ የጸሎት ርዕስ ብዬ የወሰድኩት ምንድነው? የአንገትሽን እስራት ፍቺ። የአንገትን እስራት ፍታ በጌታ በኢየሱስ ክርስቶስ ስም። ያሰረሽ ነገር ሁሉ በኢየሱስ ክርስቶስ ስም ተፈታ። ያሰረ ነገር ሁሉ በኢየሱስ ክርስቶስ ስም ተፈታ። በኢየሱስ ክርስቶስ ስምና ስልጣን እንዳትንቀሳቀሽ፣ ባለሽበት እንድትሄድ፣ ባለህበት እንድትሄድ የሚያደርግ በጌታ በኢየሱስ ስም እስራቱ ሁሉ ተፈታ። እስራትሽ ሁሉ ተፈታ። በኢየሱስ ክርስቶስ ስም እስራትሽ ተፈታ። በኢየሱስ ክርስቶስ ስም እስራትህ ተፈታ። በኢየሱስ ክርስቶስ ስም ከዘር ማንዘር የሚላክ ያጋንንት አሰራር፣ የጥልቅ ምስጢር አሰራር ከዘር ማንዘር የሚላክ በጌታ በኢየሱስ ክርስቶስ የጨለማው ገዢ፣ የአጋንንት ገዢ በጌታ በኢየሱስ ስም ለዘለዓለም እስራትሽ ተፈታ። እስራት ተፈታ። ከዘር ማንዘር የሚላክ አላስኬድ ያለሽ፣ አላስወጣ ያለሽ በኢየሱስ ክርስቶስ
የሟርት መንፈስ የድግምት መንፈስ በኢየሱስ ክርስቶስ የሥጋ አሰራር በኢየሱስ ክርስቶስ በኢየሱስ ስም አሁን በጌታ በኢየሱስ ክርስቶስ ስምና ስልጣን ጸለይኩልሽ። የአንገትሽ እስራት ተፈታ። የአንገት እስራት ተፈታ በኢየሱስ ክርስቶስ ስም። ሰንሰለት ቼን በእግር ላይ የተቀመጠ በእግርሽ ላይ የተቀመጠ እንዳትንቀሳቀሽ ያደረገ እንዳትወጣ ያደረገ በኢየሱስ ክርስቶስ ስም ባለህበት ቦታ እንድትሄጂ ያደረገ ማንኛውም ከዘር ማንዘር የሚወረወር በኢየሱስ ክርስቶስ ስም ለዘለዓለም ታስሮ ወደ ጥልቅ የተወረወረ ነው። ኢየሱስ ክርስቶስ ጌታን። ስለዚህ የዛሬው የጸሎቴ ርዕስ አድርጌ የወሰድኩት የአንገትሽን እስራት ፍቺ በሚል ነው። ኢየሱስ ክርስቶስ ጌታን ወይም ደግሞ የአንገትህን እስራት ፍታ በሚል ክብር ለኢየሱስ ክርስቶስ ይሆንላል። ሃሌሉያ፣ ክብር ለጌታ ይሆንላት። አራተኛው ነጥብ የአንገትሽን እስራት ፍቺ የሚል ነው። ኢየሱስ ክርስቶስ ጌታ። አምስተኛው ደግሞ ኢየሱስ ክርስቶስ ጌታ ነው። እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ። እናንተ የእግዚአብሔርን ዕቃ የምትሸከሙ that means ዓላማው ያለብህ ፍቃዱ ያለብህ እግዚአብሔር የጠራህ የእግዚአብሔር ጥሪ ያለብህ አንተ የእግዚአብሔር ባሪያ፣ አንቺ የእግዚአብሔር ባሪያ ማራዲ ጋላቦራ ባህቱ ጋላቫዲያና ማሳክላዶሳ የእግዚአብሔርን ዕቃ የምትሸከም ሞሮ በሆዶስ መንፈሱን የምትሸከም ቃሉን ተሸክመ የምትዞር ጥሪ ያለብሽ ዓላማው ያለብሽ እግዚአብሔር የብዙዎች እናት አደርግሻለሁ ብሎ የጠራሽ፣ የብዙዎች አባት አደርግሃለሁ ብሎ የጠራህ፣ የብዙዎች እናት አደርግሻለሁ ብሎ የጠራሽ አንቺ ነገር ግን መውጣት ያቃተሽ፣ መሄድ ያቃተሽ፣ መንቀሳቀስ ያቃተሽ የዚህ ዓለም መከራ የዚህ ዓለም ትብታብ ነገር ተብትቦ የያዘሽ እናንተ የእግዚአብሔርን ዕቃ የምትሸከሙ ይላል በዚህ ቦታ ላይ ትንቢተ ኢሳይያስ። ላዲጋላ ቫጆላ ባህዱና ማጋላ ቫዲያና ማስከለቬ ጀለቬዲያ ሰመለ ዘላለም የተባረከው ዙፋን ለዘላለም የተባረከው እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ። እግዚአብሔር እልፍ እንድትይ ይፈልጋል ወንድሜ። እግዚአብሔር እልፍ እንድትል ይፈልጋል። እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ ይላል። እልፍ እንድትል ካለህበት ነገር እንድትወጣ፣ ካለሽበት ነገር እንድትወጪ። ሃሌሉያ። ከሐሳቡ ጋር እንድትጨክኝ፣ ከፍቃዱ ጋር እንድትጨክኝ፣ ከቃሉ ጋር እንድትጨክኝ፣ ከመንፈሱ ጋር እንድትጨክኝ፣ እግዚአብሔር ለጠራሽ ዓላማ እንድትጨክኝ፣ ከእርኩሰት ነገር በኢየሱስ ክርስቶስ እንድትለይ እግዚአብሔር ይፈልጋል ወገኔ። ኢየሱስ ክርስቶስ ጌታን የእግዚአብሔር ጣት እግዚአብሔር በእናንተ ላይ የሚሰራው እግዚአብሔር ብዙውን ጊዜ ከኃጢአት ጋር ከርኩሰት ጋር ዓላማ የለው በፍጹም። ኢየሱስ ክርስቶስ ጌታ። ነገር ግን መልእክታለኝ ዛሬ ላንተ፣ መልእክታለኝ ዛሬ ላንቺ። በጌታ በኢየሱስ ክርስቶስ ስምና ስልጣን ወደ ጽድቁ በተጠጋሽ ቁጥር፣ ወደ ጽድቁ በተጠጋ ቁጥር እግዚአብሔር ድንቅና ተአምራትን በሕይወት ላይ ያደርጋል። ክርስቲያን ተብለ ብቻ ኖረ በልተ ጠጥተ አትሞትም። የእግዚአብሔርን ሐሳብና ፍቃድ ሰጥተህ ታልፋለህ። ክርስቲያን ነው፣ እሷ ክርስቲያን ናት። በሳምንት ቤተ ክርስቲያን እየተመላለስ እየበላ እየጠጣ በመንገድ ላይ አትቀርም። ማራጥና ሎፓካታባጋላቫጃ ላቫዲያና ማያ በሳምንት ቤተ ክርስቲያን እየተመላለስ ዝም ብለህ በቃ ፕሮግራምን ብቻ እያደረክ በስርዓት ብቻ አትመላለስም። የእግዚአብሔር ዓላማ ካለብሽ በጽድቅ በቅድስና እልፍ ብለህ ስታገለግል የሚሆነው እንደዚህ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ለጠራ ዓላማ፣ እግዚአብሔር ለጠራሽ ዓላማ ኢየሱስ ክርስቶስ ጌታ ነው። ትነሻለሽ፣ ትነሳለህ። እግዚአብሔር ባንተ ላይ ለጠራ ዓላማ መከናወንን ይሰጥሃል፣ መከናወንን ይሰጥሻል። እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ ወንድሜ፣ እልፍ በል። አንድ እርምጃ ወደ እግዚአብሔር ሐሳብና ፍቃድ፣ አንድ እርምጃ ወደ እግዚአብሔር ወደ ጠራ ዓላማ
ኢየሱስ ክርስቶስ ጌታ ነው። ወገኖች ይሄንን ጸሎት እየጸለይኩ ያለው ብዙዎች እስራት ይፈታል። የብዙዎች እስራት ይፈታል። ብዙዎች ይወጣሉ፣ ብዙዎች ይሄዳሉ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ምክንያቱም እግዚአብሔር በእኔ ላይ ያስቀመጠው ጸጋ በጸሎት ብዙዎች እስራት ተፈተዋል። ብዙዎች በዩቲዩብ ብዙን ጊዜ አላገለግልም። በፌስቡክ ላይ ብዙ ሰው ስለማገኝ በፌስቡክ ላይ ነበር የማገለግለው። የምታቁኝ ታቁኛላችሁና የብዙዎች እስራት ይፈታል። ብዙዎች ከበሽታ ይፈወሳሉ። ብዙዎች ከመንገድ ላይ ተነስተው ወደ ቤታቸው የገቡአሉ። ብዙዎች ወገኖቼ አሁንም እየጸለይኩ ያለው የብዙዎች እስራት እንደሚፈታ ነው መንፈስ ቅዱስ ኮንፈርም የሚያደርግልኝ የሚመሰክርልኝ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ምክንያቱም የእግዚአብሔር ቃል የታመነና እውነተኛ ነው። እስራትን የሚፈታ ነው። ቋጠሮን የሚፈታ ነው የእግዚአብሔር ቃል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ወስም ለዘላለም የተባረከ ይሁን ኢየሱስ። እናንተ የእግዚአብሔርን ዕቃ የምትሸከሙ እልፍ በሉ። አሜን። እልፍ ማለት ይሆንልሽ እህቴ፣ እልፍ ማለት ይሆንልሽ በጌታ በኢየሱስ ክርስቶስ ስም። እልፍ ማለት ይሆንልሽ፣ እልፍ ማለት ይሆንልህ ወንድሜ በጌታ በኢየሱስ ክርስቶስ ስም። ለኔም እልፍ ማለት ይሆንልኝ። ሃሌሉያ። አምስተኛው እልፍ የምትሸከሙ ሁሉ እልፍ በሉ። የእግዚአብሔርን ዕቃ የምትሸከሙ እልፍ በሉ። አምስተኛው ነጥብ። ከዛ ስድስተኛው ደግሞ ከዛ ውጡ። እርኩስን ነገር አትንኩ፣ ከመካከሏ ውጡ። ምን በሉ? ከዚያ ውጡ። እርኩስን አትንኩ፣ እርኩስን ነገር አትንኩ፣ ከመካከሏ ምን በሉ? ውጡ። ንጹሐን ሁኑ ይላል። ኦ ኢየሱስ ክርስቶስ ጌታ። እምቢ በል፣ እምቢ በል፣ እምቢ በል። እርኩስን እምቢ በል፣ ክፉን እምቢ በል። እግዚአብሔር የማይከብርበትን ነገር እምቢ በል። እግዚአብሔር የማይከብርበትን ነገር እምቢ በይ እህቴ፣ እምቢ በይ። እግዚአብሔር ለጠራሽ ዓላማ እንድትወጪ፣ እግዚአብሔር ለጠራ ዓላማ እንድትወጣ፣ እግዚአብሔር የማይከብርበትን ነገር አትተባበር። ከእርኩሰት ጋር አትተባበር። ኢየሱስ ይበልጥብሻል። ኢየሱስ ይበልጥብሃል። ጓደኛ አይደለም፣ የተለያዩ ነገሮች አይደሉም። ኢየሱስ ይበልጥብሻል። ከገንዘብ ኢየሱስ ይበልጥብሻል። ከተለያየ ከክፉ ጓደኛ ኢየሱስ ይበልጥብሻል። ከተተበተብሽበት ከተያሽበት ነገር ኢየሱስ ይበልጥብሻል። ዛሬ እንደ ብዬ እናገራለሁ በኢየሱስ ክርስቶስ ስምና ስልጣን እልፍ ማለት ይሁንልሽ። እልፍ ማለት ይሁንልህ ወንድም፣ እልፍ ማለት ይሁንልኝ። ለኔም ራሱ እልፍ ማለት ይሁንልኝ በኢየሱስ ክርስቶስ ስም ይሁንልኝ። ለልጆቼ እልፍ ማለት ይሁን፣ ለቤተ ክርስቲያን እልፍ ማለት ይሁን። እርኩሰትን ነገር አለመንካት። ያኔ ነው ውጤታማ የምትሆነው ቤተ ክርስቲያን። ያኔ ነው እኔና እናንተ ቤተ ክርስቲያን ማለት አንቺ ነሽ፣ ቤተ ክርስቲያን ማለት እኔ ነኝ። ቤተ ክርስቲያን ማለት መቼም ሁላችንም የምናውቀው ግንቡ አይደለም። ያኔ ነው ቤተ ክርስቲያን እግዚአብሔር ወዳዘጋጀላት ስፍራ የምትደርስ። ያኔ ነው ቤተ ክርስቲያን የክርስቶስን ዓላማ የምታከናውነው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ የተወደሰ የተቀደሰ ይሁን። ሃሌሉያ። ስድስተኛው ነጥብ ከዛ ውጡ፣ እርኩሰን ነገር አትንኩ፣ ከመካከሏ ውጡ ይላል። ከመካከሏ ውጡ። በጌታ በኢየሱስ ክርስቶስ መውጣት ሆነልሽ፣ መውጣት ሆነልክ። እኔ አምኜ ጸልያለሁ። ዛሬ ከኔ ጋር የጸለየ ሰው ሁሉ አሜን ብሎ ለተቀበለ ሁሉ ሆነለት። ማጋላቫ ጄላቫ ዶስቴሌቬ ጄሌቬዲያና ማሳክላ ዱቫ ጋላቫዲያ ጸልያለሁ። ሬባሃ ዶስቶሎቦ ጄሌቬዲያና ማያ ራባሃዱ ጋላቫዲያና ማያ እንጸልያለን። አሁን ወደ ጸሎት ገባው። ኢየሱስ ክርስቶስ ጌታ ነው። ማራባሃ ዶስቴሌቬ ጄሌቬዲያና ማሳ የእግዚአብሔር ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ። ሃሌሉያ። የእህቶችን እስራት ስለምትፈታ፣ የእህቶችን እስራት ስለምትፈታ አመሰግናለሁ። ከፍ ከፍ አደርጋለሁ። ሃሌሉያ፣ ሃሌሉያ። ተነሺ ይላል። ተነሺ እንደሚል ሃሌሉያ። ተነሳ በኢየሱስ ክርስቶስ ስም። ዛሬ በጌታ በኢየሱስ ክርስቶስ ስም በዚህ ቃል ላይ መነሳት ስለሆነልክ፣ መነሳት ስለሆነልሽ እግዚአብሔርን አመሰግናለሁ። ኢየሱስ ክርስቶስ ጌታ ነው። የዘላለም አምላክ እግዚአብሔር ለእህቶቼ መነሳት ስለሆነ፣ ለወንድሞቼ መነሳት ስለሆነ በጌታ በኢየሱስ ክርስቶስ ስምና ስልጣን ሃሌሉያ። በጌታ በኢየሱስ ክርስቶስ ስም ለኔም ደግሞ እንዲሁ መነሳት ስለሆነልኝ፣ ለቤተ ክርስቲያን መነሳት ስለሆነ እግዚአብሔር ሆይ አመሰግናለሁ።
አከብርሃለሁ፣ ከፍ ከፍ አደርጋለሁ። ስም ለዘላለም የተባረከ ይሁን። ኃይል ልበሽ ይላል በጌታ በኢየሱስ ክርስቶስ ስም። ይሄ ዓመት በጌታ በኢየሱስ ክርስቶስ ስም 2018 እኛም ደግሞ 2026 በኤሮፓ አቆጣጠር 2026 አሁን ልንገባበት ነው ያለው። ኦልሞስት 3 months ነው የቀረን፣ 3 ወር ብቻ ነው የቀረን። በኢትዮጵያ ካላንደር ደግሞ በጣም ይቅርታ ጠይቃለሁ። ባለፈው ቪዲዮ የኢትዮጵያ ካላንደር ብዙውን ጊዜ ስለማልጠቀም ነው። የኢትዮጵያ ካላንደር 2018 ነው። ኦፍ ኮርስ አክብረናል፣ ቤተሰቡ ጋራ ዓመት ባልን አክብረናል። 2018 ነው። እንደገና ደግሞ የኛም ካላንደር አሁን ያለንበት 2026 ነው። አሁን ያለንበት 2025 ነው። 2025 ማለት ነው አሁን ያለንበት ማለት ነው። አሁን ግን አዲሱ ዓመት ልንገባበት ምንድነው የቀረን? 3 ወር ብቻ ነው የቀረን። 3 ወር ብቻ ነው የቀረን። ስለዚህ በዚህ ካላንደር በጌታ በኢየሱስ ክርስቶስን ኃይልን ለብሶ መነሳት ይሆናል። ኃይልን ለብሶ መነሳት ይሆናል። በጌታ በኢየሱስ ክርስቶስ ስምና ስልጣን ኃይልን ለብሶ መነሳት ይሆናል። ኃይልን ለብሶ መነሳት ይሆናል። ለቤተ ክርስቲያን ኃይልን ለብሶ መነሳት ይሆናል። ላንቺ ኃይልን ለብሶ መነሳት ይሆናል። በኢየሱስ ክርስቶስ ስምና ስልጣን ጸለይኩልሽ። አሜን ብለሽ ከተቀበልሽ ሆነልክ። አሜን ብለህ ከተቀበልክ ሆነልክ። ኢየሱስ ክርስቶስ ጌታ ነው። እንደገና ደግሞ ጸልያለሁ። እርኩሰትን ነገር እርኩሰት ነገር ይላል። እርኩሰት ነገር ምትጸየፊበት ቀደም እንደነገርኳችሁ እንደ እግዚአብሔር ቃል እርኩሰትን ነገር የምትጸየፊበት እርኩስን ነገር የምትጸየፍበት ያኔ ነው የእግዚአብሔር ዓላማ በሕይወት ላይ የሚከናወነው። ያኔ ነው እግዚአብሔር ለብዙዎች ፈውስ የሚያደርግህ። ያኔ ነው እግዚአብሔር ያለክ የተናገረህ ነገር በሕይወት ላይ የሚከናወነው። በልጅነት እየተናገረክ በአገልጋዮች የተናገረክ በቃ በተለያየ አንተ በለው በቃሉ የተናገረክ ተንበርክከሽ ስትጸልይ እግዚአብሔር የተናገረሽ ነገር በሕይወትሽ ላይ የሚከናወነው ምን ስታረጊ ነው? ከእርኩሰት ነገር ስትርቂ ነው። እግዚአብሔር ከማይከብርበት እግዚአብሔር ከማይታይበት ብዙ ነገር አለ። ያንን መተንተን አልፈልግም። ከዛ ነገር መጽሐፍ ቅዱስ ከማይለን ነገር ሁሉ ስትርቅ እግዚአብሔር ኃይልን ከእርኩሰት ነገር ስትርቅ እግዚአብሔር ያለክን የተናገረህ ነገር በሕይወት ላይ ይከናወናል። በሕይወትሽ ላይ ይከናወናል። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም እንዲህ ብዬ ጸልያለሁ። እኔ ላንቺ ጸልያለሁ፣ ላንተ ጸልያለሁ፣ ለቤተ ክርስቲያን ጸልያለሁ። ይሄንን ቪዲዮ ለሚሰማ ሁሉ እጸልያለሁ። ማራ ባህዳሽ ከለባ አዱጋ እርኩሰት ነገር በቃ ታስራችሁ ያላችሁበት ታስረሽ ያለሽበት እግዚአብሔር የማይታይበት እግዚአብሔር የማይከብርበት ነገር በጌታ በኢየሱስ ክርስቶስ ማንኛውም እርኩሰት ነገር እንድትላቀቅ ጸለይኩ። በጌታ በኢየሱስ ክርስቶስ መውጣት ያቃተሽ በኢየሱስ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ማራባሃዶስ ቴሌቬጀሌቬዲያና ማሳ እርኩሰት ነገር በኢየሱስ በናዝሬቱ በኢየሱስ ክርስቶስ ከሕይወትሽ ላይ የተነሳው ከሕይወታችሁ ላይ የተነሳው ከኔ ላይ የተነሳው ከቤቴ ላይ የተነሳው ከልጆቼ ላይ የተነሳው እግዚአብሔር የማይከብርበት እግዚአብሔር የማይደሰትበት እርኩሰት መጽሐፍ ቅዱስ እርኩሰት የሚለው ነገር ሁሉ በጌታ በኢየሱስ ስም ከሕይወት ላይ ተነሳ፣ ከሕይወትሽ ላይ ተነሳ። ማራባሃዶስ ቴሌቬጀለቬዲያና ማሳክላዶስ ቴሌቬጀለቬ ጌጠኛ ልበሽ እንደሚል ጸልያለሁ። ማሮ በሆዶስ ጌጠኛ ልብስሽን ልበሽ ይላል። ቅድም እንዳነበብኩላችሁ እንደ እግዚአብሔር ቃል ነው የምጸልየው ብያቸዋለሁ። ኢየሱስ ክርስቶስ ጌታን ማራ ጸሎቴ ብዙውን ጊዜ መልእክቴም ቢሆን ጸሎቴም ቢሆን እንደ እግዚአብሔር ቃል ነው። ከእግዚአብሔር ቃል ውጭ ምንም ነገር ስለሌለ ኢየሱስ ክርስቶስ ጌታ ጌጠኛ ልብስሽን ልበሽ ይላል። ደግሞ ኢየሱስ ክርስቶስ ጌታ ነው። ጌጠኛ ልብስሽን ልበሽ። ኢየሱስ ክርስቶስ ጌታ ነው። ጌጠኛ ልብስ ምንድን ነው? ዛሬ እኛ ሞል ሄደን የምንገዛቸው ጥሩ ፋሽኖች ጥሩ የተለያዩ ነገሮች አይደሉም። እነሱ ጥሩ ነው መጥፎ ናቸው ማለት አይደለም። መልካም ነገር ሁሉ ለእኔና ለእናንተ ያስፈልጋል። ነገር ግን ጌጠኛ ልብስሽን ልበሽ የሚለው የእግዚአብሔር ቃል መንፈስ ቅዱስ ኢየሱስ ክርስቶስ ጌታ
ከርኩሰት ነገር በራቅሽ ቁጥር ከርኩሰት ነገር በራክ ቁጥር የእግዚአብሔር መንፈስ ወደ አንቺ እየቀረበ ይመጣል። የእግዚአብሔር መንፈስ ሃሌሉያ። ጌጠኛ ልብሳችን ኢየሱስ ነው። ጌጠኛ ልብሳችን መንፈስ ቅዱስ ነው። ጌጠኛ ልብሳችን ሃሌሉያ የእግዚአብሔር ቃል ነው። ቤራ ባህዶስ ቴሌቬጀለቬዲያና ማሳ ኢየሱስ ክርስቶስ ከርኩሰት እየራቅሽ በመጣሽ ቁጥር ከርኩሰት እየራቅ ከቅንዓት ከምቀኝነት ከዘመኑ ካለው ከዛ እየራክ በመጣ ቁጥር ጌጠኛ ልብስን እየለበስክ ነው። ጌጠኛ ልብስሽን እየለበሽ ነው። ሃሌሉያ። ዳዊት ሲናገር እንደዚህ አለ፣ እኔ ግን በተቀደሰው ተራራዬ ንጉሴ ሾምኩት አለ። ሃሌሉያ። ወይ ሎባጋላቫዲያና ማሳክላዶቫጋላቫዲያ እኔ ግን በተቀደሰው ተራራዬ ንጉሴ ሾምኩት። ዛሬ ንጉስሽን የምትሾምበት በተቀደሰው ተራራሽ በተቀደሰው ተራራ በተቀደሰው ነገርህ ላይ ኢየሱስን የምትሾምበት ኢየሱስን የምትሾምበት እኔ ግን በተቀደሰው ተራራዬ ንጉሴ ሾምኩት አለ። በጌታ በኢየሱስ ክርስቶስ ኢየሱስን የምትሾምበት ኢየሱስን የምትሾምበት እንዲሆንልህ በጌታ በኢየሱስ ክርስቶስ ጸለይኩልህ። እኔ ግን በተቀደሰው ተራራዬ ንጉሴ ሾምኩት አለ ዳዊት። ክብር ለኢየሱስ ክርስቶስ ይሁን። እኔ ግን በተቀደሰው ተራራዬ ንጉሴ ሾምኩት። ጌጠኛ ልብስሽን የምትለብሽበት መንፈስ ቅዱስን ተጎናጽፈሽ የምትወጭበት ቃሉን ተሞልተሽ የምትወጭበት ቃሉ በሙላት ይኑርባችሁ ተብሎ እንደተጻፈ ለሚጠይቋችሁ ሁሉ ምላሽ መስጠት ትችሉ ዘንድ ቃሉ በሙላት ይኑርባችሁ ይላል አይደል መጽሐፍ ቅዱስ ሲናገር። ኢየሱስ ክርስቶስ ጌታ ነው። ስለዚህ አንቺም አንተም ጌጠኛ ልብስን የምትለብሰው በዛ ነው። ሃሌሉያ። አንዱ ትልቁ ጌጠኛ ለኔና ለናንተ ሙሽራው ኢየሱስ ለኔና ለናንተ ጌጠኛ ልብሳችን ኢየሱስ ክርስቶስ ጌታ። መንፈስ ቅዱስ ቃሉ ጌጠኛ ልብስሽን መንፈስ ቅዱስን ለብሰሽ የምትነሽበት ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ። ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ። ትቢያን አራክፈሽ የምትነሽበት ዓመት እንዲሆንልሽ ይሄ 2018 ደጋግሜ ነው ይሄንን መጸለያ በጌታ በኢየሱስ ክርስቶስም ትቢያን አራክፈሽ የምትነሽበት ትቢያን አራክፈ የምትነሳበት በጌታ በኢየሱስ ክርስቶስም እንዲሆን እጸልያለሁ። በጌታ በኢየሱስ ክርስቶስም የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስምና ስልጣን ትቢያ የሚራገፍበት ትቢያ የሚራገፍበት በኢየሱስ ክርስቶስም እግዚአብሔር የማይከብርበት በጌታ በኢየሱስ ክርስቶስ ያ ብቻ አይደለም። የበሽታ ኃይል ማንኛውም አንገትሽን አቀርቅረሽ እንድትሄጂ ያደረገሽ ማጣት ቢኖር በሽታ ቢሆን በጌታ በኢየሱስ ክርስቶስ ስምና ስልጣን በጌታ በኢየሱስ ስም የተመታ እንዲሆን እኔ ጸልያለሁ። ትቢያሽ የተራገፈ እንዲሆን ጸልያለሁ። ትቢያ የተራገፈ እንዲሆን ጸልያለሁ። የቤተ ክርስቲያን ትቢያ፣ ያንቺ ትቢያ፣ የኔ ትቢያ በኢየሱስ ስም ማንኛውም አብ ያልተከለው ተክል ሁሉ ይነቀል ተብሎ እንደተጻፈ አብ ያልተከለው ተክል በሕይወትሽ ላይ የተቀመጠ አብ ያልተከለው ተክል በሕይወት ላይ የተቀመጠ አብ ያልተከለው ተክል በኔ ሕይወት ላይ የተቀመጠ አብ ያልተከለው ተክል በቤተ ክርስቲያን ላይ የተቀመጠ በኢየሱስ ስም የተራገፈ ይሁን፣ የተራገፈ ይሁን። ትቢያን አራግፍ ይላል አይደለም? ኢየሱስ ክርስቶስ ጌታ ነው። በኢየሱስ ስም ትቢያ ሁሉ የተራገፈ ይሁን። ከሕይወትሽ ላይ የተራገፈ ከሕይወት ላይ የተራገፈ ሃሌሉያ። ማራ ባህዶ ጋላቫጂያላቫ ጸልዩ ሎባ ጋላቫዲያና ማሳክላ ዶቫ ጋላቫዲያና ማስከለቨጀለቨዲያና ማያራ ባጋላቫጁላ ቫዲያና ማሳ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። የብዙዎች ስራት እየተፈታ ስለሆነ ስም ይባረክ። የብዙዎች እንቆቅልሽ እየተፈታ ስለሆነ ስም ይባረክ። የኔ ጌታ ስም ይባረክ። መንፈስ ቅዱስ ስም ይባረክ። Merabahadus televeje vediana mayarabahadu galavadiana mascalavajula badiana mayarabagalamone begelebedia መንፈስ ቅዱስም ይባረክ መንፈስ ቅዱስም ይባረክ መንፈስ ቅዱስም ይባረክ መንፈስ ቅዱስም ይባረክ ሎባጋላቫጂላ ባህዱስ ቴሌቬጀ ለቬዲያ አከብርሃለሁ አመሰግናለሁ እግዚአብሔር በጌታ በኢየሱስ ክርስቶስ ስምና ስልጣን ይሄንን ጸሎት የሚሰሙ ሁሉ ትቢያቸው ስለተተራገፈ ኃይልን ስለለበሱ እርኩሰት የሆነ ነገር ከነሱ ስለሸሸ ጌጠኛ ልብሳቸው ስለለበሱ ትቢያቸው ስለተራገፈ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ ስም ለዘላለም የተባረከው የአንገትሽን እስራት ፍቺ ይላል የአንገትሽን እስራት ሃሌሉያ ሰንሰለት አድርጎ በቃ የኔ ነገር አከተመ
የኔ ነገር ተስፋ የለውም። አረ ተስፋ አለሽ እህቴ ወንድሜ፣ ተስፋ አለ። የኔ ነገር አለቀ፣ የኔ ነገር በቃ ዋጋ የለውም ብለሽ ታስረሽ የተቀመጥሽ እህት፣ ታስረህ የተቀመጥክ ወንድም፣ ይሄ ቪዲዮ ላንተ ነው ዛሬ። ይሄ ቪዲዮ ላንቺ ነው። ይሄ ቪዲዮ ለኔ ነው። ኢየሱስ ክርስቶስ ጌታ። አረ ተስፋ አለሽ። ተስፋ የሰጠ እግዚአብሔር አለ። ተስፋ የሰጠ እግዚአብሔር። ተስፋ ቆርጠሽ በቤትሽ በርሽን ዘግተሽ የተቀመጥሽ፣ መጽሐፍ ቅዱስ ማንበብ ያቃታችሁ፣ መጸለይ ያቃታችሁ፣ ዘግታችሁ የተቀመጣችሁ፣ በራችሁን ዘግታችሁ በቃ ምንም ነገር ተስፋ እንደሌለው ተስፋ ቆርጣችሁ በራችሁን ዘግታችሁ የተቀመጣችሁ መልእክት አለኝ ለእናንተ በጌታ በኢየሱስ ክርስቶስ ስምና ስልጣን መልእክት አለኝ ለእናንተ። ኢየሱስ ክርስቶስ ጌታ። በጌታ በኢየሱስ ክርስቶስም ዛሬ የአንገትሽን እስራት ፈተሽ እንድትነሽ ይፈልጋል። የእግርሽን እስራት ፈተሽ እንድትነሽ ይፈልጋል። ተብትቦ ካስቀመጠሽ ነገር ዘለሽ እንድትወጪ፣ ዘለሽ እንድትወጪ፣ ዘለህ እንድትወጣ፣ ተብትበ ተቀመጥክበት ተስፋ ቆርጠሽ ከተቀመጥሽበት ዘለሽ ወደ ሐሳቡ፣ ዘለህ ወደ ሐሳቡ። ቀደም እንደተናገርኩት የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ እንዳለ ሐዋርያው ጳውሎስ በኢየሱስ ክርስቶስ መዘርጋት እንዲሆንልሽ፣ መዘርጋት ወደፊት መዘርጋት መነሳት እንዲሆንልሽ፣ እስራትሽን ፈተሽ እስራትን ፈታ በኢየሱስ ስም መነሳት እንዲሆንላችሁ ጸለይኩላችሁ። አይ ነው ዛሬ ብዙዎች ተስፋ ቆርጠው በብዙ ነገር ተስፋ ቆርጠው እንዲህ ማለት አያስፈልግም። በብዙ ነገር ተስፋ ቆርጠው በቤታቸው የተቀመጡ ተስፋቸው በቃ የጨለመባቸው በጣም ብዙ አሉ። በጣም ብዙዎችን ካውንስሊንግ ስለማደርግ ዛሬ ግን እንዲህ ብዬ ጸልያለሁ ለእናንተ። ይህን ቪዲዮ ለሚሰማ አንድ ሰው ከሰማ፣ አንድ ሰው ከዳነ ለእኔ በቂ ነው። አንድ ሰው፣ የሰው ብዛት አይደለም እኔ የምፈልገው፣ የእግዚአብሔር ሐሳብና ፍቃድ ይሰራ ዘንድ ነው የምፈልገው። አንድ ሰው ይሄንን ቪዲዮ ሰምቶ ከተለወጠ በቃ ደስተኛ ነኝ፣ ደስተኛ ነኝ፣ ተሳክቶልኛል። ኢየሱስ ክርስቶስ ጌታ። የአንገትሽን እስራት ፍቺ፣ የአንገትሽን እስራት በጌታ በኢየሱስ ስም የአንገትሽ ሰንሰለት፣ የእግርሽ ሰንሰለት፣ የእጅሽ ሰንሰለት፣ የአስተሳሰብ ሰንሰለት በኢየሱስ ስም የተበጠሰ፣ በኢየሱስ ስም የተበጠሰ፣ በኢየሱስ ስም የተበጣጠሰ ይሁን ለዘለዓለም። ሃሌሉያ! ኢየሱስ ክርስቶስ ጌታ። ሰንሰለታቸውን ስለበጠስክ፣ ሰንሰለታቸውን ስለፈታክ፣ ሰንሰለታቸውን ስለበጣጠስክ የኔ ጌታ አከብርሃለሁ፣ አመሰግንሃለሁ። ክብር፣ ምስጋና፣ ውዳሴ ሁሉ ለገናናው ስም ለዙፋን ይሁን። ሃሌሉያ! እርኩሰት የሆነን ነገር ስለማይነኩ ከእንግዲህ የዘላለም አምላክ እግዚአብሔር ሆይ ማራዶስ ቴሌቬጀሌቬዲያና ማሳ እርኩሰት ነገር እየሸሹ ያንተን ድምፅ እየሰሙ፣ ያንተን ድምፅ እየሰሙ፣ የቃልህን ድምፅ የመንፈስን ድምፅ እየሰሙ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በጎቼ ድምፄን ይሰማሉ ይላል። በጎቼ ድምፄን ይሰማሉ። ድምፁን እየሰማሽ የምትሮጭበት ዓመት ይሆንልሻል። ድምፁን እየሰማ የምትሮጥበት ዓመት ይሆንልሃል። ድምፁን እየሰማው የሰይጣንን ድምፅ አይደለም፣ የስጋን ድምፅ አይደለም፣ ዓለም የምትለኝን ድምፅ አይደለም፣ ሰዎች የሚሉኝን ድምፅ አይደለም፣ መንፈስ ቅዱስ የሚለኝን ድምፅ፣ መጽሐፍ ቅዱስ የሚለኝን ድምፅ፣ እኔ ሰዎች እንደሚሉኝ አይደለም፣ ቤተ ክርስቲያን መጽሐፍ ቅዱስ እንደሚለው ነው እንጂ ሰው እንደሚላቸው አይደለም። ኢየሱስ ክርስቶስ ጌታ ነው። ሰይጣን እንደሚልሽ አይደለሽም አንቺ። አንተ ሰይጣን እንደሚልህ አይደለም፣ የራስ ስጋም እንኳን እንደሚልህ አይደለም። አንተ ይሄ የእግዚአብሔር ቃል እንደሚልህ ነው። አንቺ ይሄ የእግዚአብሔር ቃል እንደሚልሽ ነሽ። ኢየሱስ ክርስቶስ ጌታ በጌታ በኢየሱስ ክርስቶስ ስምና ስልጣን ድምፁን እየሰማሽ አሜን አሜን
በጎቼ ድምፄን ይሰማሉ ይላል። ድምፁን እየሰማሽ የምትሮጭበት የምትገሰገሽበት ዓመት ስለሚሆንልሽ ጌታዬን አመሰገንኩት፣ ጌታዬን አመሰገንኩት። ድምፁን እየሰማው በቃሉ እየሰማው በመንፈሱ እየሰማው ሃሌሉያ፣ የአባቴን ድምፅ እየሰማው የመንፈስ ቅዱስን ድምፅ እየሰማው ሰዎች የሚሉትን አይደለም፣ ሰይጣን የሚለውን አይደለም፣ ሟርተኛ የሚለውን አይደለም፣ ውሸተኛ የሚለውን አይደለም። ውሸተኛ በአሁኑ ጊዜ በተለይ ውሸተኞች ውሸተኞች በአንቺ ላይ የሚያወሩት ውሸተኞች በአንተ ላይ የሚያወሩት አይደለም። እኔ አይደለም በፍጹም አይደለም። ኢየሱስ ክርስቶስ ጌታ ነው። እኔ የእግዚአብሔር ቃል እንደሚለኝ ነኝ። አንተ የእግዚአብሔር ቃል እንደሚልህ ነህ። አንቺ የእግዚአብሔር ቃል እንደሚልሽ ነሽ እንጂ ሰው እንደሚልሽ፣ ሰይጣን እንደሚልሽ፣ ሟርተኛ እንደሚልሽ የተለያዩ ነገሮች በአንቺ ላይ ውሸት ቢናገሩ፣ አንቺ ግን እግዚአብሔር እንደሚልሽ ነሽ እንጂ ሰዎች እንደሚሉሽ፣ ሰዎች እንደሚፈዋሹብሽ አይደለሽም። አንቺ የእግዚአብሔር ቃል እንደሚናገርሽ ነሽ። አንተ የእግዚአብሔር ቃል እንደሚናገርነ ሃሌሉያ። ስሙ ለዘለዓለም የተባረከ ይሁን። ዙፋኑ ለዘለዓለም የተባረከ፣ ማደሪያው ለዘለዓለም የተባረከ ይሁን። ሃሌሉያ። ማራባሃዳስ ታላቫዴ ጋላቦራ ባሃዱ ጋላቫጃና ማስካላቫዴ ላቫዶፍ ጀለበገለበዲያ በጌታ በኢየሱስ ክርስቶስም ለምድሬ ለኢትዮጵያ መውጣት እንዲሆን ጸልያለሁ። ለምድሬ ለኢትዮጵያ መውጣት እንዲሆን ጸልያለሁ። ሎባጋላቫጃላቫዲያና ማሳክላዶቫ ጋላቫዲያ ስራቷን እየፈታች የምትወጣበት፣ ትርታቧን እየፈታች የምትወጣበት፣ ኃጢአትን ሁሉም ብያለች ኢትዮጵያ ሀገር የምትወጣበት፣ በዚህ ባለውበት ሀገርም በጌታ በኢየሱስ ክርስቶስም እቺ ምድር ጌታው በስም የምትታሰብበት፣ በስም የምትታሰብበት፣ ፍርሃት እግዚአብሔር በምድሪቷ ላይ የሚወድቅበት፣ የጨለማ አሰራር ክፉ መንፈስ ሁሉ ከምድሪቷ ላይ የሚመታበት ያለውበት አገር የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስምና ስልጣን ጌታው ሰዎች ሁሉ አንተን በማወቅ የሚሞሉበት ጌታ ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን መዳን በማንም የለም እንድንበት ዘንድ የተሰጠን ከስሞች ሁሉ በላይ የሆነ ስም የክርስቶስ ስም ብቻ ነው ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ብዙዎች የሚድኑበት ዓመት፣ ብዙዎች የሚፈወሱበት ዓመት፣ በምድሬ በኢትዮጵያ የምትፈወስበት፣ አገሪቷ የምትፈወስበት፣ ህዝቡ የሚፈወስበት፣ አፈሩ የሚፈወስበት፣ ነገስታቶች የሚፈወሱበት በጌታ በኢየሱስ ክርስቶስ ህዝቡ የሚፈወስበት ዓመት እንዲሆን በኢየሱስ ክርስቶስ ጸለይኩ። ያለውበትም አገር የዘላለም አምላክ እግዚአብሔር አገር የምትባረከው ባንተ ነው። ዓለም የምትባረከው አንተ ስትፈራ ነው። ኢየሱስን አንተ ስትፈራ ነው። በጌታ በኢየሱስ ክርስቶስ ስምና ስልጣን ፍርሃት እግዚአብሔር በዚች ምድር ላይ ይውደቅ። እግዚአብሔር ፍርሃት እግዚአብሔር በዚች ምድር ላይ ይውደቅ። በጌታ በኢየሱስ ክርስቶስ እንደዚህ ስለምታደርግ አመሰግንሃለሁ፣ ከፍ አደርግሃለሁ። ስምህ ለዘላለም የተባረከ ይሁን። ሃሌሉያ። ጌታ ኢየሱስ ክርስቶስን ደግሞ በዚህ ቪዲዮ ላይ እግረ መንገዴን ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ መቀበል እፈልጋለሁ። እኔ ኢቫንጀሊስት አንቀጽ ሰምቻለሁ፣ የእግዚአብሔርን ቃል ተባርኬያለሁ፣ እግዚአብሔር ባርኮኛል። ኢየሱስ ክርስቶስ ጌታ ነው። ከዛ ደግሞ ጌታ ኢየሱስ ክርስቶስን መቀበል እፈልጋለሁ የምትሉ ኢየሱስ ክርስቶስ ጌታ ነው ኮሜንት ላይ ጻፉልኝ። ኢየሱስ ጌታ ነው። ሃሌሉያ። ኮሜንት ላይ ጻፉ፣ አሜን በሉ። ኮሜንት ላይ አሜን በሉ። ላይክ አድርጉ፣ ሰብስክራይብ አድርጉ። ለብዙዎች የመልእክት እንዲደርስ እፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። እኔ ከብዛቱ ጥራት ነው። ኢየሱስ ክርስቶስ ጌታ ነው። ቀደም እንደነገርኳችሁ አንድ ሰው ቢድን በቃ እኔ ያስደስተኛል። ያ ነው በቃ የሚያረካኝ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ግን ይሄ መልእክት ግን ለብዙዎች እንዲደርስ ብዙዎች ግራ የገባቸው ብዙዎች መሄጃ ያወጡ ብዙዎች አሉ ወገኖቼ። እኔና እናንተ ተጽናንተን ሊሆን ይችላል፣ ደግሞ ያልተጽናኑ ብዙ አሉ። በቃ ለነሱ ደግሞ ብትልኩላቸው፣ ሼር ብታደርጉ፣ ሰብስክራይብ ብታደርጉ፣ ሞር ደግሞ ላይክ ማድረግ አሁን ምንም ነገር አያደርግም። ላይክ ስታደርጉ ለሌሎች ሰዎች ይደርሳል። እንደገና ደግሞ የደውል ምልክቷን ስትነኩ እኔ ቪዲዮ በለቀቁ ቁጥር ወደ እናንተ ይመጣል ማለት ነው። የደውል ምልክቷን ሰብስክራይብ ያው ቤተሰብ ለመሆን ነው። ላይክ ደግሞ ለብዙዎች እንዲደርስ እንደገና ደግሞ እቺ ደውሏን ምልክቷን ደግሞ በእጃችሁ ብትነኳት ሁሉ ጊዜ ይሄ ቪዲዮ ይደርሳችኋል። ቪዲዮ በለቀቁ ቁጥር ይደርሳችኋል ማለት ነው። ጌታ ይረዳኛል። ቪዲዮ እለቃለሁኝ። ኢየሱስ ክርስቶስ ጌታ ሃሌሉያ። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ዘመናችሁ የተባረከ ይሁን። ዘመናችሁ የለመለመ ይሁን። ጸልዩ፣ አታቋርጡ። መጽሐፍ ጌታ ኢየሱስ ክርስቶስ ሲናገር ምንድን ያለው? ሳታቋርጡ ምን በሉ አለ? ጸልዩ አለ። ተባረኩ።
ወዳችኋለሁ፣ አከብራችኋለሁ። በሚቀጥለው ቪዲዮ ደግሞ እንገናኛለን። በብዙ ፈውስ እንገናኛለን። በብዙ በረከት እንገናኛለን። ተባረኩ። ተባርካችሁ ለበረከቱ ነው። ደህና ሁኑልኝ። ወዳችኋለሁ።